ውድ ተመልካቾች ዛሬ ቴሌቪዥናችሁን ብትከፍቱ አይናችሁን የሚያገኘው አንድ አስፈሪ ምስል ብቻ ነው። በመካከለኛው ምስራቅ ሰማይ ላይ የሚምዘገዘጉ ሚሳኤሎች፣ የድሮን ጩኸቶችና ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ እያመጣች ያለች አንዲት ሀገር። የፖለቲካ ተንታኞች፣ የጦር ጀነራሎችና የምዕራባውያን መገናኛ ብዙሃን ስለዚህች ሀገር ሌት ተቀን ይተነትናሉ። ነገር ግን የዓለም ታላላቅ መንግስታት መቼም ያልተረዱት አንድ እውነት አለ። ዛሬ በዓለም አቀፍ ሚዲያዎች የሚነገረው ይህ ዜና የዘመናችን የፖለቲካ ግጭት ብቻ አይደለም። ገና የሰው ልጅ ስልጣኔ ዳግም ሲጀመር ከ4000 ዓመታት በፊት በታላቁ መጽሐፍ ቅዱስ ውስጥ ቃል በቃል ተጽፎ የነበረ ትዕይንት እንደሆነ ብነግራችሁስ? አዎ፣ ስለ ኢራን ነው የምናወራው። መጽሐፍ ቅዱስ ስለ ኢራን ወይም በጥንት ስሟ ፋርስና ኤላም የሚነግረን እውነት ዛሬም በዓለም ላይ የምታዩትን የፖለቲካ ምስል ሙሉ በሙሉ ይቀይረዋል። የኢራን ስም በሰው ልጅ ታሪክ ውስጥ እጅግ ጥንታዊ በሆኑ ታላላቅ መጽሐፍት ውስጥ ሰፍሮ ይገኛል። የሚያስገርመው ግን ምዕራባውያን እንደሚነግሩን ኢራን በመጽሐፍ ቅዱስ ውስጥ ሁል ጊዜ የእስራኤል ጠላት ሆና ብቻ አልተሳለችም። ዛሬ እስራኤልን ከካርታ ላይ እንፍቃለን የምትለው ሀገር በአንድ ወቅት የእስራኤል የቅርብ ጠባቂና የቤተ መቅደሷም ገንቢ ነበረች። ዛሬ በጽንፈኛ ፖለቲካ የምትታወቀው ይህች ምድር የዓለም መድኃኒት ክርስቶስ ሲወለድ ከኢትዮጵያውያን ጠቢባን ጋር በመሆን የዳንኤልን ምስጢር አንግበው ለክርስቶስ ከሰገዱት የመጀመሪያዎቹ አሕዛቦች ውስጥ መነሻ ነበረች። ታዲያ ከዘፍጥረት ጀምሮ እስከ ራእይ መጽሐፍ የዚህች ምድር እውነተኛ ሚና ምንድነው? በመጨረሻው ዘመን ስለሚነሳው አስፈሪው የጎግና ማጎግ ጦርነትስ መጽሐፍ ቅዱስ ምን ይላል? ጥንታዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ የዓለም ፖለቲከኞች የተሳሳቱበትን ይህንን የመጨረሻውን ዘመን ምስጢር እንዴት ትፈታዋለች? ወደ ታላቁ ምስጢር ልንገባ ነው። ይህ ቪዲዮ የዓለምን ፖለቲካ በምዕራባውያን የዜና ትንታኔ ሳይሆን በታላቁ የመጽሐፍ ቅዱስና የአባቶች ትውፊት መነጽር እንድታዩት አይናችሁን ይከፍታል። ታሪክ ራሱን እየደገመ አይደለም፣ አስቀድሞ የተጻፈው ትንቢት እየተፈጸመ ነው እንጂ። ወደ ጅምሩ ወደ ኦሪት ዘፍጥረት አብረን እንጓዝ። ሰሞኑን የዓለምን የዜና አውታሮች የሞላው አንድ አብይ ርዕስ ብቻ ነው። እንደ ፈረንጆቹ አቆጣጠር ከመጋቢት 26 መግቢያ ጀምሮ በመካከለኛው ምስራቅ ሰማይ ላይ የሚታየው የጦርነት ጭስ፣ የድሮኖች ጩኸትና አውዳሚ የሚሳኤሎቹ ሽንፍር የብዙዎችን ልብ በከፍተኛ ድንጋጤ ሞልቶታል። አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ ወታደራዊ ዘመቻ እንዲሁም ቴህራንን በበኩሏ በመላው የቀጠናው ሀገራት ከኳታር እስከ ባህሬን ከሆርሙዝ ባህረ ሰላጤ እስከ ቀይ ባህር እያዘነበች ያለው አደገኛ የመልስ ምት፣ ይህ ሁሉ ሲታይ ዓለም መውጫ ወደሌለው የሶስተኛው የዓለም ጦርነት አዘቅት ውስጥ የገባች ይመስላል። የፖለቲካ ተንታኞች፣ የጦር ጀነራሎችና የዲፕሎማሲ ሰዎች ይህንን ቀውስ በየቀኑ በየስክሪኑ ላይ ይተነትናሉ። ነገር ግን አንድ ያልተነገረ ታላቅ ምስጢር አለ። ዛሬ በቴህራን አውራ ጎዳናዎች፣ በፋርስ ባህረ ሰላጤ፣ በሶሪያና በሊባኖስ ድንበሮች ላይ የምናየው ይህ የሀያላን ፍልሚያ የፖለቲካ ስሌት ብቻ አይደለም። ገና ዓለም ሳይፈጠር ታሪክም ገና በባዶ ወረቀት በነበረበት ዘመን በታላቁ መጽሐፍ ውስጥ አስቀድሞ ታቅዶና ተጽፎ የነበረ ትዕይንት እንደሆነ ስንቶቻችን እናውቃለን? የዛሬዋ ኢራን የኒኩሌር ምኞቷ፣ ዓለምን ያስጨነቀ ዛቻዋና ቁጣዋ፣ ምድርን የምታንቀጠቅጠው ይህች ሀያል ሀገር በመጽሐፍ ቅዱስ ውስጥ የራሷ የሆነ ትልቅ ምስጢራዊ ፋይልም አላት። ይህ ፋይል የሚጀምረው ዛሬ በምናየው የፖለቲካ ትንታኔ ሳይሆን ከጥፋት ውሃ በኋላ በነበሩት የመጀመሪያዎቹ የሰው ልጅ የዳግም ልደት ዓመታት ነው። የሰው ልጅ ስልጣኔ ከአራራት ተራራ ወርዶ ዳግም ምድርን መሙላት ሲጀምር እግዚአብሔር ለኢራን ምድር ልዩ የታሪክ ድርሻና የዘር ግንድ ሰጥቷት ነበር። ወደ ኦሪት ዘፍጥረት ምዕራፍ 10 ስንሄድ የአሕዛብ ሰንጠረዥ ተብሎ በሚጠራው መለኮታዊ ሰነድ ውስጥ ሁለት ቁልፍ ስሞችን እናገኛለን። ማዳይና ኤላም። ማዳይ የያፌት ልጅ ሲሆን የዛሬዋን ሰሜናዊና ተራራማዋን የኢራን ክፍል የያዘ የሜዳው ህዝቦች አባት ነው።
እነዚህ ህዝቦች በተራራማውና አስቸጋሪ መልክዓ ምድር የተነሳ ተፈጥሮ ያጠነከራቸው ለጦርነትና ለትግል የማይበገሩ ኃያላን። በሌላ በኩል ደግሞ ኤላም የሴም ልጅ ሲሆን ከፋርስ ባህር ጋር በሚያዋስነው የዛሬዋ ደቡባዊና ምዕራባዊ ኢራን የሰፈሩት የጥንት ፋርሳውያን አያት ነው። እነዚህ ሁለት የተለያዩ የዘር ግንዶች ሁለት የተለያዩ ጸባይ ያላቸው ህዝቦች አንድ ላይ ተዋህደው ነው እንግዲህ ዛሬ ኢራን ብለን የምንጠራትን ግዙፍ ሀገር የፈጠሩት። እዚህ ጋር ነው እንግዲህ ትልቁ ምስጢር የሚገለጠው። ዛሬ ኢራን በመካከለኛው ምስራቅ ያላት ተሰሚነት የጦር መሳሪያ ክምችቷና በቀጠናው ሀገራት ላይ የምታሳየው የበላይነት የአንድ ጀንበር ክስተት አይደለም። ይልቁንም ከ4000 ዓመታት በፊት የነበረ የታሪክ አሻራ በደሟ ውስጥ ያለ የኃያልነት ዲኤንኤ ነው። ይህንን ለመረዳት በመጽሐፍ ቅዱስ ውስጥ የተመዘገበውን የመጀመሪያውን ዓለም አቀፍ ጦርነት መመልከት በቂ ነው። በኦሪት ዘፍጥረት ምዕራፍ 14 ላይ የኤላም ማለትም የጥንቷ ኢራን ንጉስ ኮሎዶጎሞር የተባለ እጅግ ኃያል ሰው ይነሳል። ይህ ንጉስ ዝም ብሎ የራሱን ድንበር ብቻ ጠባቂ አልነበረም። ልክ ዛሬ ኢራን በየመን፣ በሶሪያ፣ በሊባኖስና በኢራቅ የራሷን የኒኩሌር ጦር አደራጅታ የተቃውሞውን ዘንግ ወይም አክሲስ ኦፍ ሬዚስታንስ በሚል ስም እንደምታንቀሳቅሰው ሁሉ ያኔም ንጉስ ኮሎዶጎሞር 4 የህብረት ኃይል ያላቸውን የምስራቅ ነገስታት በአንድ ጥምረት አዋቅሮና አስተባብሮ ድንበሩን ጥሶ በመውጣት እጅግ እርቆ እስከ ከነዓን ማለትም የዛሬዋ እስራኤልና ፍልስጤም ድረስ ወታደራዊ ዘመቻን አድርጎ ነበር። ያኔም ቢሆን የዛሬዋ ኢራን በወቅቱ የነበሩትን መንግስታት የምታንበረክክ ከተሞችን የምታስከብር ሱፐር ፓወር ነበረች ብንል ማጋነን አይሆንም። የኮሎዶጎሞር ጦር በከነዓን ምድር ያሉትን ነገስታት ደምስሶ ከተሞቹንም ዘርፎ የአብርሃምን የወንድም ልጅ ሎጥን ማርኮ ሲወስድ የዛሬዋ ኢራን በእግዚአብሔር ሰዎች ላይ ያላትን የመጀመሪያውን ታሪካዊና ወታደራዊ ግጭት መክፈቷ ነበር። አስተውሉ፣ ይህ እንዲሁ ተራ ጦርነት አይደለም። የምስራቁ ዓለም ኃይል መለኮታዊ ተስፋ ወደ ተሰጠበት ምድር ያደረገው የመጀመሪያው ወረራ ነበር። ነገር ግን ታላቁ አብርሃም ይህንን የምስራቅ ኃይል ዝም ብሎ አልተመለከተውም። በዘመኑ እጅግ ዘመናዊና ግዙፍ የነበረውን የኤላም ጦርነትን ለመቅጠም አብርሃም የተጠቀመው የሌሎች ኃያላን ነገስታትን እርዳታም አልነበረም። ይልቁንም በቤቱ የተወለዱትን 318 ብላቴኖችን ብቻ ይዞ በሌሊት ተነስቶ በጠላት ላይ አደጋ ጣለ። ያንን ግዙፍ የኤላም ማለትም የኢራንን ሰራዊት በድንገተኛ አደጋ ጥቃት አሸንፎ የተማረከውን ንብረት ሁሉ አስመልሶ ተመለሰ። ይህ ክስተት በምድራዊ የፋርስ ወታደራዊ ኃይልና ከመለኮት በተሰጠ ጥበቃ መካከል የተደረገ የመጀመሪያው ትንቢታዊ ትንቅንቅ ነበር። ዛሬ በዜና እንደምንሰማው ኢራን አጎራባች በሆኑ የባህረ ሰላጤው ሀገራት በሜዲትራኒያን ባህር ዳርቻዎችና በቀይ ባህር ላይ ተጽዕኖዋን ስታሰፋ ይህ የጥንቱ የኤላም ንጉስ የኮሎዶጎሞር ቀጠናውን የመቆጣጠር መንፈስ ዛሬም በዘመናዊ የድሮንና የሚሳኤል ቴክኖሎጂ ታጅቦ እየተደገመ መሆኑን ያሳየናል። የኤላም ነገስታትም ያኔም በከነዓን ምድር ላይ የበላይነትን ይፈልጉ ነበር። ዛሬም የቴሄራን መሪዎች ኢየሩሳሌምን ማዕከል አድርገው በዚያው ቀጠና ላይ ታሪካዊ ጦርነታቸውን እያካሂዱ ነው። ከመጀመሪያው ዘፍጥረት ጀምሮ የተቀመጠው ይህ የኃይል ካርታ ዛሬም አልተለወጠም። አብርሃም ያንን ጦርነት ማሸነፉ የቱንም ያህል ምድራዊ ኃይል ቢገዛ ከእግዚአብሔር ፈቃድ ውጪ ሊቆም እንደማይችል ለዘመናት የሚዘልቅ መልእክትን አስተላልፈዋል። በኦሪት ዘፍጥረት ምዕራፍ 14 ላይ የተጀመረው የኤላም ማለትም የጥንቷ ኢራን ታሪክ በአብርሃም ድል አድራጊነት ብቻ አላበቃም። ዘመናት ነጎዱ፣ ትውልዶች አለፉ። አብርሃም ድል ያደረገው ያ የኤላም ሰራዊት ከታሪክ ገጽ የጠፋ ቢመስልም በእግዚአብሔር ታላቅ የጊዜ ሰሌዳ ውስጥ የፋርስና የሜዶን ዘር በዝግታ እያደገ እየተጠናከረና ጊዜውን እየጠበቀ ነበር። አሁን ከዘፍጥረት ድንኳኖች ወጥተን ታሪክን በመቶዎች ለሚቆጠሩ ዓመታት ወደፊት እናሳልፈው። ወደ ባቢሎን ግዛት እንሻገር። እስራኤላውያን በባቢሎን ወንዞች አጠገብ ተቀምጠው የፈረሰችውን ኢየሩሳሌምን እያሰቡ በሚያለቅሱበት በዚያ የምርኮ ዘመን በዓለም ላይ እጅግ ኃያል የተባለችው የባቢሎን ቤተመንግስት ውስጥ አንድ አስገራሚ ክስተት ተፈጠረ። እግዚአብሔር በጠላት መንደር ውስጥ ምስጢር ገላጭ የሆነን አንድ ወጣት አቆመ።
ስሙ ዳንኤል ይባላል። ዳንኤል በባቢሎን ቤተ መንግስት ውስጥ ሆኖ ያየው ራእይ የጥንቱን ብቻ ሳይሆን የዛሬውንም የዓለም ፖለቲካ ካርታ የሚፈታ የጥልቁን ምስጢር መጋረጃም የሚቀድ ነው። ታላቁ የባቢሎን ንጉስ ናቡከደነጾር ሌሊት በተኛበት አንድ አስደንጋጭ ህልም አየ። ህልሙንም ማንም ሊፈታው አልቻለም። የባቢሎን ጠቢባን፣ አስማተኞችና ኮከብ ቆጣሪዎች በሙሉ በንጉሱ ፊት ቆመው ተንቀጠቀጡ። በዚህ ጊዜ ነው ወጣቱ ዳንኤል በንጉሱ ፊት ቀርቦ የዓለምን መንግስታት ታሪክ ከጅምሩ እስከ ፍጻሜው የሚያሳየውን ያንን ግዙፍ ምስል የተነተነለት። ዳንኤል እንዲህ አለ፣ ንጉስ ሆይ አንተ የወርቅ ራስ ነህ። ካንተ በኋላ ግን ካንተ የሚያንስ ሌላ መንግስት ይነሳል። እርሱም የብረት ደረትና የብር እጆች ያለው ነው አለው። ትንቢተ ዳንኤል ምዕራፍ 2። አስተውሉ፣ ይህ የብረት ደረትና ሁለት እጆች ዝም ብሎ የተመረጠ ምሳሌ አይደለም። ሁለቱ የብር እጆች እነዚያ በዘፍጥረት ምዕራፍ 10 ላይ ያየናቸው አሁን ግን ተባስተውና ኃያል ሆነው የተነሱት የሜዳንና የፋርስ ማለትም የማዳይና የኤላም ጥምር መንግስታት ነበሩ። እጆቹ ሁለት ቢሆኑም አንዳቸው ካንዳቸው ይበልጥ ኃይለኞች ነበሩ። ምክንያቱም የፋርስ ክንድ ከሜዶን ክንድ በላይ ገዝፎ ይወጣ ዘንድ ከዚህ ሁሉ ክስተት ጀርባ ያለው አምላክ አስቀድሞ ወስኖ ነበርና ፋርስ ሜዶንን ውጣ የጥንቷን ዓለም ለመቆጣጠር በቃች። ነገር ግን እግዚአብሔር ስለ ኢራን ወይም ፋርስ ያለው ትንቢታዊ ማሳያ በብር ምስል ብቻ አላበቃም። ከዓመታት በኋላ ራሱ ዳንኤል በራእይ ሆኖ የዓለምን መንግስታት ከባህር እንደሚወጡ አውሬዎች አድርጎ ተመለከተ። በትንቢተ ዳንኤል ምዕራፍ 7 ላይ ከባቢሎን አንበሳ ቀጥሎ የወጣው ሁለተኛው አውሬ እጅግ አስፈሪ የሆነው ድብ ነበር። መጽሐፍ ቅዱስ ስለዚህ ድብ ሲናገር በአንድ ጎኑ ቆሞ ነበር፣ በአፉም በጥርሶቹም መካከል 3 የጎድን አጥንቶች ነበሩ። ተነስ ብዙም ስጋ ብላ ተባለለት ይለናል። ይህ በአንድ ጎኑ ከፍ ያለው ድብ የሜዶንና የፋርስ ግዛት ነው። በአንድ ጎኑ ከፍ ማለቱ ፋርስ ከሜዶን ይልቅ የበላይነቷን ማረጋገጧን ሲያሳይ፣ በጥርሶቹ የያዘው 3 የጎድን አጥንቶች ደግሞ ፋርስ ግዛቷን ለማስፋፋት ያዋጣቻቸውን 3 ታላላቅ ኃይሎች ያሳየናል። እነርሱም ልዳ፣ ባቢሎንና ግብጽ ነበሩ። እነዚህ 3 ክልሎች ከዋጠች በኋላ ፋርስ የዓለም ኃያል መንግስት ሆና ተሰራች። አሁን ይህንን የጥንት ትንቢት ከዛሬው ዘመን የዜና ትንታኔ ጋር እናገናኘው። ዛሬ በመካከለኛው ምስራቅ የምናየው ምንድነው? የዛሬዋ ኢራን ልክ እንደ ጥንቱ የፋርስ ድብ ተነስ ብዙ ስጋም ብላ የተባለ ይመስል ድንበሯን ለማስፋፋት የቀጠናውን የበላይነት ለመቆጣጠር የማታደርገው ወታደራዊ ጥረት የለም። የፖለቲካ ሳይንስ ምሁራን ዛሬ ኢራን የምትከተለውን ጂኦፖለቲካዊ ስትራቴጂ የሺያ ጨረቃ ብለው ይጠሩታል። ይህ የሺያ ጨረቃ ስትራቴጂ ምንድነው? ኢራን ራሷን ማዕከል አድርጋ እስከ ሜዲትራኒያን ባህር ድረስ ያለውን ቀጠና በቁጥጥር ስር ለማድረግ የዘረጋችው ታላቅ የውክልና መረብ ነው። ልክ ጥንታዊው ድብ 3 የጎድን አጥንቶችን በጥርሱ እንደነከሰ ሁሉ ዛሬም የቴሄራን መሪዎች ቢያንስ 3 ቁልፍ ቀጠናዎችን በውክልና ጦርነቶቻቸው በኩል በጥርሳቸው ነክሰው ይዘዋል። አንደኛው በኢራቅና በሶሪያ ውስጥ ያሉ ታጣቂ ኃይሎች የአሜሪካን ቤዞችን ዘውትር ይወጋሉ። ሁለተኛው በሊባኖስ በህዝቡ በኩል ያቆሙትና እስራኤልን በየቀኑ በሮኬት የሚደበድቡበት ግንባር ነው። ሶስተኛው ደግሞ በየመን በሁቲዎች በኩል ቀይ ባህርንና የዓለምን ንግድ መስመር ለማነቅ የዘረጉት ክንድ ነው። ይህ በአጋጣሚ ሆነ ይመስላችኋል? በፍጹም። የዛሬው የኢራን የጂኦፖለቲካዊ ስትራቴጂ ቃላትና ቴክኖሎጂን ቢቀይርም ከመሰረቱ ግን በዳንኤል ራእይ የታየው የመስፋፋትና የመዋጥ የድብ መንፈስ ዘመናዊ ትርጉም ነው። ኢራን ዛሬ በጥርሷ የያዘችውን እነዚህን የጎድን አጥንቶች ላለመልቀቅ ነው አሜሪካንና እስራኤልን ፊት ለፊት እየተጋፈጠች ክልሉን ወደ ለየለት ጦርነት እየከተተች ያለችው። ነገር ግን የዳንኤል ራእይ በዚህ አላበቃም። ምዕራፍ 8 ላይ ስንደርስ ታሪኩ ይበልጥ ወደ ዛሬዋ የኢራን መልክዓ ምድር ራሱን ያስጠጋል። ዳንኤል ይህንን ራእይ ያየው እንዲሁ በተራ ስፍራ አልነበረም። መጽሐፍ ቅዱስ እንደሚነግረን በሱሳ ግንብ በኡላዊ ወንዝ አጠገብ ነበር ይለናል።
ሱሳ ማለት ደግሞ ዛሬ በደቡብ ምዕራብ ኢራን የምትገኝ የጥንት ስሟ ኢላ ወይም ፋርስ ዋና ከተማ ነበረች። አዎ ዳንኤል በራሷ በኢራን ምድር ላይ ቆሞ የኢራንን የወደፊት ዕጣ ፈንታ ተመለከተ። በዚያ ራእይ በወንዝ አጠገብ ቆሞ የነበረ 2 ቀንድ ያለው አውራ በግ አየ። ቀንዶቹም ረጅም ነበሩ፣ አንዱም ከሌላው ረጅም ነበር። ወዲያው መልአኩ መጥቶ ይህንን ራእይ ሲፈታለት ያየኸው 2 ቀንድ ያለው አውራ በግ የፋርስ ነገስታት ናቸው አለው። ዳንኤል ሲቀጥል አውራ በጉ ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ ሲወጋ አየው። አውሬዎችም ሊቆሙበት አልቻሉም፣ ከእጆቹም የሚድን አልነበረም። እንደ ፈቃዱም አደረገ፣ ታላቅም ሆነ ይላል ትንቢተ ዳንኤል ምዕራፍ 8 ቁጥር 4። ይህ ቃል ዛሬ ለምንሰማው የዓለም ዜና ምንኛ ገላጭ ነው። የጥንቱ አውራ በግ ወደ ምዕራብ፣ ሰሜንና ደቡብ እንደወጋ ሁሉ የዛሬዋ ኢራንም የፖለቲካና የወታደራዊ ተጽዕኖዋን የምትዘረጋው በዚሁ አቅጣጫ ነው። ወደ ምዕራብ ኢራቅን፣ ሶሪያና ሊባኖስን አቋርጣ እስከ ድንበር ድረስ ተስፋፍታለች። ወደ ደቡብ የመንን ተጠቅማ የቀይ ባህርን የሆርሙዝ የንግድ መስመር ተቆጣጥራለች። ወደ ሰሜን ደግሞ ከሩሲያ ጋር ታሪካዊና ወታደራዊ ጋብቻን በመመስረት ኃይሏንና የድሮን ቴክኖሎጂዋን እስከ ጥቁር ባህር አድማስ ድረስ ዘርግታለች። በእነዚህ ቀናት እስራኤል የአየር ድብደባ ስታካሂድ፣ አሜሪካም የጦር መርከቦቿን ወደ ቀጠናው ስታስጠጋ ኢራንን ለማስቆም የሚያደርጉት ጥረት መጽሐፍ ቅዱስ አውሬዎችም ሊያቆሙት አልቻሉም ብሎ የገለጸው የዚያን አውራ በግ የድፍረት መንፈስ የሚያስታውስ ይመስላል። የኢራን ወታደራዊ ኃይልና የዲፕሎማሲያዊ የግትርነት አካሄድ ልክ እንደ ራእዩ አውራ በግ በዙሪያው ያሉትን ሁሉ በእነዚህ ቀናት እስራኤል የአየር ድብደባ ስታካሂድ፣ አሜሪካም የጦር መርከቦቿን ወደ ቀጠናው ስታስጠጋ ኢራንን ለማስቆም የሚያደርጉት ጥረት መጽሐፍ ቅዱስ አውሬዎቹም ሊያቆሙት አልቻሉም ብሎ የገለጸው የዚያን አውራ በግ የድፍረት መንፈስ የሚያስታውስ ይመስላል። የኢራን ወታደራዊ ኃይልና የዲፕሎማሲያዊ የግትርነት አካሄድ ልክ እንደ ራእዩ አውራ በግ በዙሪያ ያሉትን ሁሉ የሚገዳደርና እንደ ፈቃዱ የሚያደርግ ሆኖ ቆይቷል። ግን ታዲያ እግዚአብሔር ይህችን ኃያል ለጦርነትና ለመስፋፋት የተፈጠረች የምትመስል ሀገር ሁልጊዜም እንደ አውሬ፣ እንደ ጥፋት መሳሪያ ወይም እንደ ዓለም ስጋት ብቻ ነው ወይ የተጠቀመባት? መጽሐፍ ቅዱስ ኢራንን የሚያውቃት በእስራኤል ጠላትነት ብቻ ነው ወይ ብሎ መጠየቅ ያስፈልጋል። የዚህ ጥያቄ መልስ እጅግ አስደንጋጭ የሆነውንና የብዙዎችን አእምሮ የሚፈታተነው የቂሮስ ተቃርኗዊ ሂደት ያመጣብናል። ዛሬ በየቀኑ በዜና ማሰራጫዎቿ እስራኤልን ከካርታ ላይ እንፍቃለን የምትለውን ቴሄራን የጥንት አባቷ ግን የእስራኤል የቅርብ ጠባቂ የኢየሩሳሌም ቤተ መቅደስ ገንቢ እንደነበር ሲሰሙ የዛሬዎቹ መሪዎች ምን ይሰማቸው ይሆን? ዛሬ የዓለም ዜና ላይ የምንሰማው ምንድን ነው? የቴህራን የሃይማኖትና የፖለቲካ መሪዎች በአደባባዩ ሲቆሙ ከአንደበታቸው የማይጠፋ አንድ ቋሚ መፈክር አላቸው። እስራኤልን ከካርታም እንፍቃለን የሚል። በየመን በሊባኖስና በሶሪያ ያሰማራቻቸው የውክልና ጦሮቻቸው ዋነኛ ግብ ኢየሩሳሌምን ማንበርከክና ማጥፋት ነው። ለዚህም ሲሉ በቢሊዮን የሚቆጠሩ ዶላር በሚሳኤል ቴክኖሎጂ ላይ ያፈሳሉ። የኒውክሌር ቦምብ ለማምረት ሌት ተቀን ይተጋሉ። ለዛሬው የኢራን ፖለቲካ እስራኤል ማለት ታናሹ ሰይጣን ተብላ ተፈረጀች። መጥፋት ያለባት ቀንደኛ ጠላት ናት። ነገር ግን እዚህ ጋር የዓለምን የፖለቲካ ተንታኞች፣ የታሪክ ምሁራንንና ራሳቸውን የቴህራን መሪዎች ጭምር ጸጥ የሚያሰኝ የሰውንም አእምሮ የሚፈልግ አንድ ታላቅ መለኮታዊ እንቆቅልሽ እናንሳ። ዛሬ ኢየሩሳሌምን እናጠፋለን የምትለው የዛሬዋ ኢራን ከ2500 ዓመታት በፊት ግን የእስራኤል የቅርብ ጠባቂ የኢየሩሳሌም ቤተ መቅደስ ገንቢ አይሁድን ከምርኮ ነፃ ያወጣች ብቸኛዋ የባዕድ ሀገር እንደነበረች ስንቶቻችን እናውቃለን? ይህ እንዲሁ የተፈጠረ የታሪክ አጋጣሚ አይደለም። የሰው ልጅ አእምሮ ከሚያስበው በላይ በሆነ ጥበብ የተጻፈ መለኮታዊ ማስተር ፕላን እንጂ። ወደ ኋላ እንመለስ። እስራኤላውያን በባቢሎን ወንዞች አጠገብ ለ70 ዓመታት በምርኮ ተቀምጠዋል። ከተማቸው ኢየሩሳሌም ፈርሳለች። ታላቁ የሰለሞን ቤተ መቅደስ ተቃጥሏል። ንዋየ ቅድሳቱ ተዘርፈዋል። ተስፋ የቆረጠው ሕዝብ አዳኝን ይጠባበቃል። በዚህ መካከል እግዚአብሔር ማንም ያልጠበቀውን፣ ማንም ሊገምተው የማይችለውን አንድ አዲስ ታሪካዊ መሪ ከፋርስ ማለትም ከኢራን ተራሮች ላይ አስነሳ። ስሙ ቂሮስ ይባላል። የቂሮስ መነሳት
በራሱ የሰው ልጅ ታሪክ ካስተናገዳቸው እጅግ አስደናቂ ትንቢታዊ ክስተቶች አንዱ ነው። ቂሮስ ገና ሳይወለድ የፋርስ ግዛት ገና በስሙ ሳይጠራ ከ150 ዓመታት በፊት ነብዩ ኢሳይያስ በኢየሩሳሌም ሆኖ እግዚአብሔር አንድን የባዕድ ሀገር ንጉስ በስም ጠርቶ የተሰጠውን አዋጅ በመጽሐፍ ቅዱስ ላይ መዝግቦታል። በትንቢተ ኢሳይያስ ምዕራፍ 45 ቁጥር 1 ላይ መጽሐፍ ቅዱስ አንድን አረማዊ ንጉስ ፈጣሪ ራሱ እንዲህ ብሎ ሲጠራው እናነባለን። እግዚአብሔር ለቀባሁት አሕዛብም በፊቱ አስገዛ ዘንድ የነገስታትንም ወገን እፈታ ዘንድ መዝጊያዎቹም እንዳይዘጉ ሁለቱን መዝጊያ ያላቸውን ደጆች በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል ይለናል። አስተውሉ፣ ለቀባሁት ለቂሮስ አለን። መጽሐፍ ቅዱስ የተቀባ የሚለውን ቃል ብዙ ጊዜ የሚሰጠው ለእስራኤል ነገስታት፣ ለካህናት ወይም ለክርስቶስ ብቻ ነው። ነገር ግን እዚህ ላይ የእስራኤልን አምላክ ለማያውቅ አረማዊ የፋርስ ንጉስ እግዚአብሔር እቀባዋለሁ ያለው መሳሪያዬ ነው ብሎ ሰየመው። ቂሮስ ከፋርስ ወይም ከኢራን ምድር ተነስቶ ዓለምን ማሸነፍ ጀመረ። በዘመኑ እጅግ የማይደፈር ማንም ጥሶ አይገባበትም ተብሎ የሚታመነውን ታላቁን የባቢሎን ቅጥር ሊገነባ ተነሳ። የባቢሎን ንጉስ ብልጣሶር የቂሮስ ጦር ቅጥሩን ከቦት እያለ እርሱ ግን በመጠጥና በስካር ድግስ ላይ ነበር። ይባስ ብሎ ከኢየሩሳሌም ቤተ መቅደስ የዘረፋቸውን ንዋያተ ቅድሳት ጽዋዎቹንም አምጥቶ ከዕቁባቶቹ ጋር ወይንን ይጠጣባቸው ጀመር። ያኔ ነው እንግዲህ መለኮታዊ ወጣት ግድግዳ ላይ መጥቶ ማኔ ቴቄል ፋሬስ ብሎ የጻፈበት ዳንኤል ያንን ጽሑፍ ሲተረጉመው መንግስት ተከፈለች፣ ለሜዶንና ለፋርስም ተሰጠች፣ አንተም በሚዛን ላይ ተመዘንክ፣ ቀለህም ተገኘህ ያለው። በዚያቸው ሌሊት የፋርስ ንጉስ ቂሮስ እጅግ አስገራሚ በሆነ ወታደራዊ ስትራቴጂ የኤፍራጥስን ወንዝ አቅጣጫ አስቀየረ። ወንዙ ሲደርቅ የኢራን ማለትም የፋርስ ወታደሮች በደረቀው የወንዝ መተላለፊያ በኩል ሾልከው በመግባት ታላቂቱን ባቢሎን ያለ ጦርነት ተቆጣጠሯት። እግዚአብሔር በኢሳይያስ በኩል የነሐሱን ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆጣጠራለሁ ያለው ትንቢት በዚያች ሌሊት በፋርሳውያን እጅ ተፈጸመ። ባቢሎን ከወደቀች በኋላ የሆነውን ነገር ግን እስከ ዛሬ ድረስ የታሪክ ምሁራንን ያስደምማል። ብዙውን ጊዜ አንድ ኃያል መንግስት ሌላውን ሲያሸንፍ ህዝቡን ባሪያ ያደርጋል፣ ሀብቱን ይዘርፋል። ቂሮስ ግን እንዲህ አላደረገም። በዓለም ታሪክ ውስጥ የመጀመሪያውን የሰብአዊ መብት አዋጅ በማውጣት በባቢሎን ምርኮ የነበሩትን ህዝቦች ነፃ አላቀቀ። ለአይሁድ ህዝብ ደግሞ ልዩ አዋጅ አወጣ። መጽሐፈ ዕዝራ ምዕራፍ 1 ላይ እንደመዘገበው ቂሮስ እንዲህ አለ፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል፣ በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። በህዝቡ ሁሉ መካከል ከእናንተ ማንም ቢኖር አምላኩ ከእርሱ ጋር ይሁን፣ በይሁዳም ወዳለችው ወደ ኢየሩሳሌም ይውጣ። አስቡት፣ ዛሬ እስራኤልን ለማጥፋት ሚሳኤል የምትተኩሰው ኢራን ያኔ ግን የኢየሩሳሌምን ቤተ መቅደስ መልሶ ለመገንባት በጀቱን የሸፈነችው ከራሷ ከፋርስ ቤተ መንግስት ካዝና ነበር። ናቡከደነጾር የዘረፈችውን 5400 የወርቅና የብር ዕንቁዎች ቂሮስ አስመልሶ ሰጣቸው። እስራኤላውያን በክብር በነጻነት ወደ ምድራቸው ተመለሱ። የኢየሩሳሌም ቤተ መቅደስ እንደገና በፋርስ ንጉስ የገንዘብ ድጋፍና ወታደራዊ ጥበቃ ስር ተገነባ። ይህ እጅግ ጥልቅ የሆነ መለኮታዊ ክስተት ነው። የዛሬዋ ተሄራን ሞት ለእስራኤል ስትል፣ እግዚአብሔር ግን በታሪክ መዝገብ ላይ የኢየሩሳሌምን መልሶ ግንባታ የጀመረው በኢራን ንጉስ ትእዛዝ ነው ብሎ ጽፎታል። ኃያላን መንግስታት ዛሬ የሚሰጡት የፖለቲካ መግለጫ ምንም ይሁን ምን፣ እግዚአብሔር ግን ታሪክን የሚዘውረው በራሱ ምስጢራዊ መንገድ ነው። ኢራን በአንድ ወቅት ለእግዚአብሔር ሕዝብ እንደ ጋሻ ሆና አገልግላለች። ነገር ግን ይህ በኢየሩሳሌምና በሱሳ ማለትም በፋርስ መካከል የተፈጠረው ወርቃማ የታሪክ ዘመን ያለ ፈተና አልቀጠለም። በፋርስ ቤተ መንግስት ውስጥ አይሁድን ከምድረ ገጽ ለማጥፋት የሚፈልግ የዛሬውን የጸረ ሴማዊነት መንፈስ የተላበሰ አንድ እጅግ ጨለማ የሆነ የጥፋት ጥላ እያንዣበበ ነበር። የቂሮስ ድንቅ ስራ ሃማ በተባለ ክፉ ሰው የዘር ማጥፋት አዋጅ ሊደመሰስ፣ ምድሪቱም በደም ልትታጠብ የቀናት እድሜ ብቻ ቀርቶት ነበር። ታሪኩን ይበልጥ ለመረዳት
ከ2000 ዓመታት በፊት ወደ ነበረው ታላቁ ቤተ መንግስት እንሂድ። ወደ ጥንቷ የፋርስ ዋና ከተማ እንጓዝ። ዘመኑ ንጉስ ቂሮስ አልፎ ታላቁ ንጉስ አርጤክስ የፋርስን ግዛት የሚያስተዳድርበት ጊዜ ነው። የፋርስ ግዛት ከህንድ ጀምሮ እስከ ኢትዮጵያ ድረስ 127 አውራጃዎችን ያጠቃልል ነበር። ኃይሏ ወደር አልነበረውም። ታላቁ ንጉስ በሚያስተዳድረው በዚህ ግዙፍ መንግስት ውስጥ አይሁዳውያን በየአውራጃቸው ተበታትነው ይኖራሉ። ቤተ መቅደሳቸው በኢየሩሳሌም ቢገነባም ብዙዎች ግን እዚያው በፋርስ ምድር ኑሯቸውን ቀጥለዋል። በዚህ ጊዜ በፋርስ ቤተ መንግስት ውስጥ አንድ እጅግ አደገኛ ሰው ወደ ስልጣን ብቅ አለ። ስሙ ሃማ ይባላል። መጽሐፍ ቅዱስ ይህንን ሰው አጋጋዊው ሃማ ብሎ ይጠራዋል። በመጽሐፍ አስቴር ምዕራፍ 3 ቁጥር 1 ላይ አጋጋዊ ማለት የእስራኤል ጥንታዊ ቀንድ ጠላት ከሆነው ከአማሌክ ዘር የመጣ ማለት ነው። የአማሌክ መንፈስ እስራኤላውያን ገና ከግብጽ ሲወጡ ጀምሮ በምድረ በዳ ሊያጠፋቸው የሞከረ ምክንያት የለሽ የጥላቻና የዘር ማጥፋት መንፈስ ነው። ይህ የጥላቻ መንፈስ ዘመናትን ተሻግሮ አሁን ደግሞ በፋርስ ማለትም በኢራን ቤተ መንግስት ውስጥ በጠቅላይ ሚኒስትርነት ማዕረግ በሃማ ላይ ሰፈረ። ሃማ አይሁዳዊው መርዶኪዮስ አልሰግድም ስላለው ብቻ በግለሰብ ደረጃ አልተቀበለውም። ይልቁንም በፋርስ ግዛት ውስጥ ያሉትን አይሁዳውያንን በሙሉ ከነህፃናቶቻቸው ከነሴቶቻቸው በአንድ ቀን አሳዶ ለማጥፋት ወሰነ። ሃማ ይህንን የዘር ማጥፋት አዋጅ ለንጉሱ ሲያቀርብ የተጠቀመበት ፖለቲካዊ ቋንቋ ዛሬ በዓለም አቀፍ መድረኮች ላይ ከምንሰማው የፖለቲካ ንግግር ጋር ምን ያህል እንደሚመሳሰል ብታስተውሉ ትደነግጣላችሁ። ሃማ ለንጉሱ እንዲህ አለ። በመንግስት አውራጃዎች ሁሉ ባሉ አህዛብ መካከል የተበታተነና የተለየ አንድ ህዝብ አለ። ህጋቸው ከህዝቡ ህግ የተለየ ነው። እነርሱን መተው ለንጉስ አይጠቅምም። ንጉስ ቢፈቅድ ይጠፉ ዘንድ ይጻፍ አለ። አስተውሉ፣ ህጋቸው ከእኛ የተለየ ነው። ለክልሉ ሰላም አይጠቅሙም። ስለዚህ መጥፋት አለባቸው። ይህ የሃማ ፖለቲካ ዶክትሪን ነበር። ዛሬስ በቴህራን ዩኒቨርሲቲዎች በፖለቲካ መግለጫዎችና በተባበሩት መንግስታት ስብሰባዎች ላይ እንኳን ሳይቀር እስራኤል በቀጠናው ውስጥ ካንሰር ናት፣ ከኛ የተለየች ናት፣ ስለዚህ ለቀጠናው ሰላም ሲባል ከካርታ ላይ መፋቅ አለባት የሚለው ትርክት ከ2500 ዓመታት በፊት በሱሳ ቤተ መንግስት ከተጻፈው የሃማ አዋጅ በምን ይለያል? ቃላቱ ዘመናዊ ይሁን እንጂ ከጀርባ ያለው ህዝብን የማጥፋት መንፈስ ያው አንድ ነው። ሃማ ንጉሱን አሳምኖ አዋጁን አጻፈ። አዋጁም በማህተም ታተመ፣ ህግም መሰረተ። በንጉሱ ቀለበት የታተመ አዋጅ። የሚዶንና የፋርስ ህግ ደግሞ መቼም ቢሆን አይለወጥም፣ ወደ ኋላም አይመለስም። የሞቱ ቀን ተቆረጠ። በመላው የፋርስ ማለትም የኢራን ግዛት ያሉ አይሁዳውያን በታላቅ ሐዘን በጾምና በለቅሶ ወደቁ። የእስራኤል መጨረሻ በፋርስ ፖለቲካዊ ውሳኔ ተዘጋጀ መሰለ። አዋጁ የማይለወጥ የፋርስ ወታደራዊ ኃይል ደግሞ የማይበገር ነበር። ነገር ግን የዓለም መንግስታት ፖለቲካና የማይለወጡ የተባሉ ምድራዊ ህጎች በመለኮታዊ ኃይል ፊት ምን ያህል ደካማ እንደሆኑ እግዚአብሔር በዚህቹ በኢራን ምድር ላይ ሊያሳይ ወደደ። ይህንን ጦርነት በስለላ ሳይሆን በመንፈሳዊ ጥበብ የሚመክት ማንም ያላሰበው መሳሪያ ቤተ መንግስት ውስጥ አስቀድሞ ገብቶ ነበር። እርሷም ወጣቷና ውቢቷ ንግስት አስቴር ናት። አስቴር አይሁዳዊት መሆኗን በቤተ መንግስቱ ውስጥ ማንም አያውቅም ነበር። የጥፋቱ አዋጅ ሲታወጅ መርዶኪዮስ ለአስቴር የላከላት መልእክት እስከዛሬ ድረስ በታሪክ ማህደር ውስጥ የሚያስተጋባ ታላቅ የትንቢት ቃል ነው። አንቺ በዚህ ጊዜ ዝም ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። ወደ መንግስትም የመጣሽው ለዚህ ዘመን እንደሆነ ማን ያውቃል አላት። አስቴር የሞት ፍርድ ሊያስከትል እንደሚችል እያወቀች ከጠፋሁም ልጥፋ ብላ ህዝቧን ለ3 ቀን እንዲጾሙ አድርጋ ወደ ንጉሱ የውስጥ አደባባይ ገባች። በዚያሽ ቅጽበት የዓለም ታሪክ ሚዛን ተንጠልጥሎ ነበር። ንጉሱ የወርቅ ዘንጉን ዘረጋላት። ከዚያም እጅግ በተዋጣለት ጥበብ ንጉሱንና ሃማን ወደ ግብዣ ጠርታ በመጨረሻው ሰዓት የሃማን ሴራ አጋለጠች። ውጤቱስ ምን ሆነ? አዋጁ የማይለወጥ በነበረበት በዛች ኃያል የፋርስ ምድር እግዚአብሔር ሁኔታዎቹን ሙሉ በሙሉ ቀየራቸው። ሃማ መርዶኪዮስን ሊያሰቅልበት ባዘጋጀው 50 ክንድ ርዝመት ባለው እንጨት ላይ
ራሱ ተሰቀለ። የማይለወጠውን የጥፋት አዋጅ ለመሻር ንጉሱ ሌላ አዲስ አዋጅ አላወጣም። አይሁዳውያን ከጠላቶቻቸው ራሳቸውን እንዲከላከሉና ጠላቶቻቸውንም እንዲያጠፉ ሙሉ ወታደራዊ መብት ሰጣቸው። በዚያች ቀን የመቃብራቸው ስፍራ ትሆናለች ተብላ የታሰበችው ፋርስ ወይንም ኢራን በተቃራኒው ለአይሁድ ሕዝብ ጋሻና የመዳን ምሽግ ሆነች። የሃማ ዘርን የማጥፋት ስነ ልቦና በአስቴር ጾምና ጸሎት በእግዚአብሔርም ጣልቃ ገብነት ሙሉ በሙሉ ከሸፈ። እስራኤል ዳነች። ነገር ግን የኢራን ማለትም የፋርስ መንፈሳዊ ታሪክ በጦርነት በሴራና በታሪክ ውጥረት ብቻ የተሞላ አይደለም። ይህች ምድር ዓለም በጨለማ ውስጥ በነበረችበት ጊዜ የሃይማኖት መሪዎች እንኳን ያልተረዱትን ታላቅ ምስጢር ተረድታ የዓለምን መድኃኒት በመቀበል የመጀመሪያዋ የባዕድ ሀገር የሆነች እጅግ አስደናቂ ብሩህና ክብር የተሞላባት ሀገርም ናት። ከቴህራን የፖለቲካ ጩኸት ወጥተን ወደ ቤተልሔም ኮከብ ስንጓዝ የኢራን ታሪክ ሌላ መልክ ይይዛል። የዓለም ፖለቲካ ሁልጊዜ በጩኸትና በሚሳኤል ድምጽ የተሞላ ነው። እስካሁን ባየናቸው ክፍሎች ፋርስ ወይም ኢራን እንዴት የጦርነት ጂኦፖለቲካ ፍልሚያና የቤተ መንግስት ሴራ ማዕከል እንደነበረች ተመልክተናል። ዛሬ የዓለም የዜና ቻናሎች የሚያሳዩን የኢራን የዩራኒየም ማበልጸጊያዎችና ወታደራዊ ሰልፎችን ብቻ ነው። ነገር ግን ከዚህ የፖለቲካ ጩኸት ብንወጣ ኢራን ዓለም የዘነጋውን ሌላ ብሩህ ታሪክ አላት። የእስራኤል ጠላት ብቻ ሳትሆን ዓለም በጨለማ ውስጥ በነበረችበት ጊዜ መሲሁን በመቀበል ግንባር ቀደም ከነበሩት ሀገሮች አንዷ እንደነበረች ስንቶቻችን እናስታውሳለን? ወደ አዲስ ኪዳን መግቢያ ወደ ማቴዎስ ወንጌል ሁለተኛው ምዕራፍ እንሂድ። ሰብአ ሰገል ኮከቡን በምስራቅ አይተው መጡ ይላል መጽሐፉ። በቤተክርስቲያናችን ትውፊት መሰረት እነዚህ ኮከቡን ተከትለው የመጡት ሶስት ነገስታት ከዓለም ሶስት ማዕዘናት ከፋርስ ከህንድና ከኢትዮጵያ የተሰበሰቡ ነበሩ። ከነዚህ መካከል የኛው ኢትዮጵያዊ ጠቢብ የዓለም መድኃኒት ስለመወለዱ ያወቀው በሀገራችን ጥንታዊ ትውፊት ከሚታወቀውና በጀረደሽት በኩል ከትውልድ ወደ ትውልድ ሲተላለፍ ከመጣው ትንቢታዊው ምስጢርና የስነ ፈለክ ጥበብ እንደነበር እናውቃለን። ኢትዮጵያዊው ጠቢብ ይህንን የጀረደሽት ምስጢር በልቧ ኑሮ ያ ኮከብ ሲወጣ ጊዜው መድረሱን አወቀ። ነገር ግን እዚህ ጋር አንድ ትልቅ ጥያቄ ይነሳል። ከምስራቁ አፋር እስከ ዛሬዋ ኢራን የመጣውስ ጠቢብ ይህንን ታላቅ የድህነት ምስጢር እንዴት እርሱ ዘንድ ሊደርስ ቻለ? ኮከቡን ሲያይ የይሁዳ ንጉስ መሆኑን ማን ነገረው ብለን መጠየቅ ይገባል። ምስጢሩ ያለው ከነርሱ በመቶዎች ለሚቆጠሩ ዓመታት በፊት እዚያው ፋርስ ወይም ኢራን ውስጥ ኖሮ ባለፈው በአንድ ታላቅ የእግዚአብሔር ሰው ላይ ነው። እርሱም ነብዩ ዳንኤል ነው። ዳንኤል በባቢሎንና በፋርስ ቤተ መንግስት ውስጥ የነበረው ስልጣን የጠቢባን ሁሉ አለቃ የሚል ነበር። ዳንኤል በትንቢቱ 9ኛው ምዕራፍ ላይ የሰባው ጉባኤ በሚል መሲሁ የሚወለድበትን ትክክለኛ ዘመን በሂሳብ ስሌት አስቀምጦታል። ዳንኤል ይህንን መለኮታዊ ሰነድ የትንቢትም ጥቅል እዛው በፋርስ ለነበሩት የስነ ፈለክ ጠቢባን ማጎይ ተብለው ለሚጠሩት ትቶላቸው አልፎ ነበር። ስለዚህ በዛች ታሪካዊ ሌሊት ሰማይ ላይ ድንቅ ኮከብ ሲያበራ ኢትዮጵያዊው የጀረደሽት ትንቢትን ይዞ ፋርሳዊው ማለትም ኢራናዊው ደግሞ የዳንኤልን የሱባኤ ስሌት አንግቦ የዓለም መድኃኒትን ለመቀበል በቤተልሔም ዋሻ ተገናኙ። የፋርሱ ጠቢብ ወርቅን፣ የህንዱ ጠቢብ ዕጣንን፣ ኢትዮጵያዊው ደግሞ ከርቤን ይዘው 1000 ኪሎ ሜትሮችን አቋርጠው ለሰማይና ለምድሩ ንጉስ ሰገዱ። ዛሬ በዓለም ታሪክ ውስጥ ክፉ ተብላ የምትፈረጀው የዛሬዋ ኢራን የያኔዋ ፋርስ እና ጥንታዊቷ ኢትዮጵያ በዛች ሌሊት የዓለምን መድኃኒት በማምለክ አንድ ሆነው ነበር። ይህ ታሪክ እንዲሁ ትረካ አይደለም። ይህንን የጥንት ታሪክ ወደ ዛሬ ስናመጣው ሌላ አስገራሚ እውነት እናገኛለን። ፖለቲከኞቿ በየአደባባዩ ሞት ለእስራኤል እያሉ የጦርነት ዲስኩርስ ሲያሰሙ፣ ዛሬ በኢራን ውስጥ በሚሊዮን የሚቆጠሩ ወጣቶች በፖለቲካዊ እስልምና ተስፋ ቆርጠው ወደ ጥንት አባቶቻቸው እምነት ወደ ክርስትና በድብቅ እየተመለሱ ነው። በዓለም ላይ እጅግ በፍጥነት በማደግ ላይ ያለችው ድብቋ ቤተክርስቲያን ያለችው በዚያው በኢራን ምድር ነው። የሰብአ ሰገል ኮከብ ዛሬም በኢራን ሰማይ ላይ በድብቅ ያበራል። ነገር ግን ይህ በድብቅ እያደገ ያለው የተስፋ ብርሃን እንዳለ ሆኖ መጽሐፍ ቅዱስ ስለ ኢራን የመጨረሻ ፖለቲካዊና ወታደራዊ ጣፋንታ የሚናገረው አንድ እጅግ አስደንጋጭ የዓለምን ፍጻሜ የሚናገር ታላቅ ጦርነት አለ።
በኢራን ምድር ውስጥ በድብቅ እያደገ ያለው ክርስትና ተስፋ እንዳለ ሆኖ የዓለም ፖለቲካ ግን ወደ ሌላ አስፈሪ አቅጣጫ እየገሰገሰ ነው። መጽሐፍ ቅዱስ ስለ ኢራን የመጨረሻ ፖለቲካዊና ወታደራዊ ጣፈንታ የሚናገረው አንድ እጅግ ዘግናኝ የዓለም ፍጻሜን የሚናገር ታላቅ ትንቢት አለ። ዛሬ የምናየው የጦርነት ነጋሪት የዚያ ታላቅ ፍልሚያ ጥላ ነው። ዋናው ጦርነት ከ2500 ዓመታት በፊት በነብዩ ሕዝቅኤል ምዕራፍ 38 እና 39 ላይ በግልጽ የተጻፈው አስፈሪው የጎግና ማጎግ ፍልሚያ። ነብዩ ሕዝቅኤል በራእዩ በመጨረሻው ዘመን ስለሚነሳው አንድ ግዙፍ ዓለም አቀፍ ጥምረት ይናገራል። እግዚአብሔር ነብዩን እንዲህ ይለዋል፣ የሰው ልጅ ሆይ ፊትህን ወደ ማጎግ ምድር ዋና አለቃ ወደ ጎግ አድርግ። ፋርስ፣ ኢትዮጵያ ወይም ኩሽ ፍጥሞ ከነሱ ጋር ናቸው ይላል። እዚህ ላይ ነው ብዙ ጊዜ የምዕራባውያን የፖለቲካና የሃይማኖት ተቀናቃኞች ትልቅ ስህተት የሚሰሩት። ይህንን ትንቢት የዛሬዋ ፖለቲካዊት እስራኤልና አረቦች በሚያደርጉት የመሬት ሽኩቻ ብቻ አሳንሰው ይተረጉሙታል። ነገር ግን ጥንታዊቷና ሐዋርያዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ትንቢት የምትፈታበት እጅግ ትልቅ የሆነ ምስጢር አላት። በቤተክርስቲያናችን ትምህርት ከክርስቶስ ሞትና ትንሣኤ በኋላ እውነተኛዋ የእግዚአብሔር ሕዝብ መንፈሳዊት እስራኤል ማለት በዓለም ዙሪያ ያለችው ቤተክርስቲያን ናት። የሕዝቅኤል ጎግና ማጎግ ደግሞ በመጨረሻው ዘመን በሐሳቤ መሲህ እየተመራ የዓለምን መንግስታት አስተባብሮ በእውነተኛዋ ቤተክርስቲያንና በክርስቲያኖች ላይ የሚነሳው የመጨረሻው የጥፋት ኃይል ጥምረት ነው። ሕዝቅኤል እንደሚለው ይህ ጥምር ጦር እንደ ነጎድጓድ ምድሪቱን እንደሚሸፍን ደመና ሆኖ በመንፈሳዊ እስራኤል ማለትም በእግዚአብሔር ሕዝቦች ላይ ይመጣል። ያኔ ክርስቲያኖች በዓለም ዙሪያ ይከበባሉ። የክፉ መንፈስ ኃይላት ቤተክርስቲያንን ከምድረ ገጽ ለማጥፋት የመጨረሻውን ዘመቻቸውን ያደርጋሉ። ነገር ግን ይህ ጦርነት የሚጠናቀቀው በሰው ኃይል ወይም በምድራዊ የጦር መሳሪያ አይደለም። የጥፋቱ ጥምር ጦር የእግዚአብሔርን ሕዝብ ሲከብ መጽሐፍ ቅዱስ በዚያን ቀን መዓቴ በፊቴ ይወጣል ይላል። እግዚአብሔር ጣልቃ ይገባል። በታሪክ ታይቶ የማይታወቅ ታላቅ የምድር መናወጥ ይሆናል። ሰራዊቱ እርስ በርሱ ይጋጫል። ከሰማይ እሳትና ዲን ይዘንባል። የክፉ መንፈስ ጥምረትና የሐሳብ የመሲህ ኃይል በመለኮታዊ ፍርድ እስከ ወዲያኛው ይደመሰሳል። ታዲያ የኢራን ወይም የፋርስ ታሪክ በዚህ ዘግናኝ ፍርድ በደምና በእሳት ተቃጥሎ ያበቃል ማለት ነው? መጽሐፍ ቅዱስ ለኢራን ያስቀመጠው የመጨረሻው ቃል ጥፋት ወይስ ተስፋ የሚለውን እንመልከት። እዚህ ላይ ነው የሰው ልጅ አእምሮን የሚፈትን የእግዚአብሔርን አስገራሚ ምሕረትና ድብቅ ትንቢት የሚገለጠው። ነብዩ ኤርሚያስ በምዕራፍ 48 ላይ ስለ ጥንቷ ኢራን ስለ ኤላም ባለ 2 ገጽ የሆነ አስገራሚ ትንቢትን ተናግሯል። እግዚአብሔር በኤርሚያስ በኩል እንዲህ አለ፣ እነሆ የኃይላቸውን መጀመሪያ የኤላምን ቀስት እሰብራለሁ፣ ነገር ግን በኋለኛው ዘመን የኤላምን ምርኮ እመልሳለሁ ይላል። ትንቢተ ኤርሚያስ ምዕራፍ 49 ቁጥር 35 የኤላምን ቀስት እሰብራለሁ ሲባል ዛሬ ኢራን የምትመካበትን የባሊስቲክ ሚሳኤልና የድሮን ኃይል ያንን ወታደራዊ ጉልበት እግዚአብሔር ከጥቅም ውጭ ያደርገዋል ማለት ነው። የፖለቲካዊ ትዕቢት ይሰበራል። ነገር ግን የትንቢቱ አስደንጋጭ ክፍል ምርኮዋን እመልሳለሁ የሚለው ነው። ይህ ምርኮ መመለስ አንዳንዴ ሌላ ቤተሰባኪያን እንደሚናገሩት ዳግመኛ በምድር ላይ ፖለቲካዊ መንግስት መመስረት አይደለም። የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ምርኮ መመለስ የተጀመረው ገና በአዲስ ኪዳን መባቻ እንደሆነ ያስተምራል። ወደ ሐዋርያት ሥራ ምዕራፍ 2 እንጓዝ። በበዓለ 50 ቀን መንፈስ ቅዱስ በእሳት አምሳል ሲወርድ በዚያች ዕለት የእግዚአብሔርን ድንቅ ሥራ በገዛ ቋንቋቸው ከሰሙት አሕዛብ መካከል እነማን እንደነበሩ መጽሐፍ ቅዱስ ሲናገር የፓርቴና የሜዳን የኤላም ሰዎች ነበሩ ይለናል። አዎ ገና በዚያች የመጀመሪያ የቤተክርስቲያን የልደት ቀን የኢራን አባቶች በቦታው ተገኝተው ነበር። ዛሬ ቀደም ብለን እንዳየነው በሚሊዮን የሚቆጠሩ ኢራናውያን ወጣቶች በፖለቲካዊ እስልምና ተስፋ ቆርጠው በድብቅ ቤተክርስቲያን ውስጥ ሆነው ወደ ክርስትና እየመጡ ያሉት ይህ በኋላው ዘመን ምርኮዋን እመልሳለሁ የተባለው ትንቢት ታላቅ ማረጋገጫ ስለሆነ ነው። እግዚአብሔር የኤላምን ሕዝብ ከጥላቻ ፖለቲካ ምርኮ ነጻ እያወጣ ነው። በመጨረሻው የዓለም ፍጻሜም ምድሪቱና የሐሳቢው መሲህ መንግስት ሁሉ ካለፉ በኋላ
ዮሐንስ በራእዩ እንዳየው አዲስ ሰማይና አዲስ ምድር ይወጣሉ። ያኔ በክርስቶስ ደም የነጹት ከታላቁ መከራ የተረፉት የኤላም ማለትም የኢራን ልጆች ከመላው ዓለም ሕዝብ ጋር በመሆን በሰማያዊቷ ኢየሩሳሌም ቆመው ለእግዚአብሔር በግ በምስጋና ይሰግዳሉ። የኢራን ወይም የኤላም ታሪክ የሰው ልጅ ሁሉ ታሪክ ነው። በዘፍጥረት የተሳሳተች በምርኮ አይሁድን የታደገች ከሰባ ሰገል ጋር ለክርስቶስ የሰገደች በመንፈስ ቅዱስ ጸጋ የተጎበኘች በኋላም በፖለቲካው ዓለም አደገኛ ጥምረት ውስጥ ብትገባም በእግዚአብሔር ምሕረት ልጆቿ የሚድኑላት ድንቅ ምድር። ታዲያ እናንተስ ምን ትላላችሁ? ዛሬ በየቀኑ በዜና የምትሰሙት የኃያላን ጦርነትና የጥፋት ዛቻ ሲያስጨንቃችሁ ታሪክ በፖለቲከኞች እጅ ሳይሆን አስቀድሞ መጨረሻውን በጻፈው በእግዚአብሔር እጅ እንደሆነ ማወቅ ምን ያህል እረፍትን ይሰጣል? በኋላም በፖለቲካው ዓለም አደገኛ ጥምረት ውስጥ ብትገባም በእግዚአብሔር ምሕረት ልጆቿ የሚድኑላት ድንቅ ምድር። ታዲያ እናንተስ ምን ትላላችሁ? ዛሬ በየቀኑ በዜና የምትሰሙት የኃያላን ጦርነትና የጥፋት ዛቻ ሲያስጨንቃችሁ ታሪክ በፖለቲከኞች እጅ ሳይሆን አስቀድሞ መጨረሻውን በጻፈው በእግዚአብሔር እጅ እንደሆነ ማወቅ ምን ያህል እረፍትን ይሰጣል? የትንቢቱ የሰዓት ቆጣሪ የት ላይ የደረሰ ይመስላችኋል? ሐሳባችሁን ከታች ባለው የኮሜንት መስጫ ላይ ይጻፉልን። ይህ ቪዲዮ የዓለምን ፖለቲካ በመንፈሳዊ መነጽር እንድታዩት አይናችሁን ከከፈተ ላይክ እና ሼር በማድረግ ለሌሎች ያጋሩ። አሁኑኑ ሰብስክራይብ አድርጉ። እግዚአብሔር ዓለማችንን ሰላም ያድርግ።